እስከዛሬ ሼር ኮፒ ሊንክ ምናምን ብያችሁ አላውቅም። ምናልባትም ለዚህ ቀን እየቆጠብኩት ሊሆን ይችላል። ብዙ ሰው ስለዚህ ሐዲስ ጠይቆኛል። ብዙዎችም እየተሳሳቱበት እንደሆነ እያየሁ ስለሆነ ብዙዎች ጋር መዳረስ አለበት የሚለውን ስሙትማ። እነሱ ምን አሉ? በነብዩ መመጀን አይቻልም አሉ። እኛ ምን እንላቸዋለን? እንኳን እኛ ኡመታቸው አይደለም ያኔ የሰው ልጅ ሳይፈጠር በፊት ነብዩላህ አደም አለይሂ ሰላቱ ወሰላም አላህ ሲቆጣባቸው በውዱ ነብዩ ሁንብ ብለው ነው ከአላህ ጋር የተታረቁት። ታዲያ እነሱ በስማቸው ተመጅነው ለኛ አይቻልም እያላችሁ ነው? አባታችን አደም አለይሂ ሰላም በረሱል ስም ጠይቆ ነው የተማረው የሚለው ሐዲስ ضعيف ብቻ አይደለም መውዱዕም ጭምር ነው፣ ቅጥፈት ነው። ነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ሐዲስ ነው። መን ከዘበ ዐለየ ሙተዓሚደን ፈልየተባወዕ መቅዐደሁ ሚነናር ብለዋል። እኔ ላይ አውቆ የቀጠፈ የሆነ ሰው የጀሃነም ላይ መቀመጫ ቦታውን ያመቻች ብለዋል። የተቀጠፉ ሐዲሶችንም መዘገብ ረሱል ሰለላሁ ዐለይሂ ወሰለም ላይ እንደ መቅጠፍ ነው። ይህንን ሐዲስ የዘገቡት ኢማም ሐኪም ናቸው ፊ ሙስተድረክህ። እሳቸው የዘገቡበት ሰነድ ላይ አብዱራህማን ኢብኑ ዘይድ ኢብኑ አስለም የሚባል ግለሰብ አለ። ዘጋቢው ኢማም ሐኪም ራሳቸው ሲያወሩ ስለሱ መውዱዕ የሆኑ ሐዲሶችን በመዘገብ የሚታወቅ ግለሰብ ነው። ኢማሙ ዘሃቢ ይሄ ሐዲስ መውዱዕ ነው ብለው ተናግረዋል። ኢብኑ ሐጀር የኢማሙ ዘሃቢን ንግግር ነቅል ካደረጉ በኋላ አሁን መውዱዕ ነው ብለው ይቅራር አድርገውላቸዋል። በጣም ብዙ ዑለማዎች ይሄ ሐዲስ መውዱዕ መሆኑን አስቀምጧል። የተቀጠፈ ሐዲስ። ስለዚህ ረሱል ላይ የቀጠፋችሁ የረሱልን መሐባ ለመግለጽ አትታገሉ። እና እዚሁ ሐዲስ ላይ በየመንዙማዎቹ የሚባለውን ነገር ልንገራችሁ። እዚሁ ሐዲስ መጨረሻ ላይ ነው ያለው። አንተን የፈጠርኩህ አደምን ነው እንግዲህ የሚላቸው። አንተን የፈጠርኩህ ለውላ ሙሐመድን ማኸለቅቱካ፣ ሙሐመድ ባልነበረ አንተን አልፈጥርህም ነበር ብሎታል አደምን። ውሸት፣ ቅጥፈት። ይህም ረሱል ሰለላሁ ዐለይሂ ወሰለም ላይ ከተቀጠፉ ቅጥፈቶች መካከል ነው። አላህ ሱብሓነሁ ወተዓላ አደምን ለራሱ ሒክማ ፈጥሮታል። ፍጥረታትን በአጠቃላይ ለራሱ ሒክማ ፈጥሯቸዋል። ለረሱልን ለመፍጠር አይደለም የፈጠራል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ጂኖችንም የሰው ልጆችንም አልፈጠርኩም እኔን ሊገዙኝ ቢሆን እንጂ።